እዚህ ታማሚ ላይ የምታዩት ነገር ሮዜሻ ይባላል። ይህ ህመም ፀሐይ ሲመታ ሊሆን ይችላል፣ ስንናደድ ሊሆን ይችላል፣ ወይም ደግሞ ትኩስ ነገር ስንበላ ሊሆን ይችላል፣ የሚያቃጥል ነገር ስንበላ ሊሆን ይችላል። ፊታችንን የሚያቃጥል ነገር ወይም ደግሞ የሚቀላ ነገር ምልክቱ ነው የሚጀምር እየቆየም ግን የሚቀላው ነገር በቋሚነት የሚቀመጥ ከዛ በኋላም እነዚህ ዱብ ዱብ የሚሉ ነገሮች ቀያይ ነገሮች ሙሉ ፊታችን ላይ የሚወጣ ምቾት የሚነሳ የቆዳ ህመም ነው። እና ለዚህ የተለያዩ ህክምና አማራጮች አሉና ከሚቀባ ጀምሮ የሚዋጡ መድኃኒቶች አሉ። እንዲሁም ደግሞ ያው ፊታቸው ሴንሲቲቭ ስለሆነ እነዚህ ለሴንሲቲቪቲ የሚሆኑ የመታጠቢያዎችንም ማለስለሻዎችንም እንዲሁም ደግሞ የፀሀይ መከላከያም አንዱ የምንጠቀመው ነው ማለት ነው። ለይሄ ህመም ያው ረጅም ሰዓት የሚቆይ ክሮኒክ የሆነ ህመም ነው እና ካከምን በኋላ በደንብ ከተቆጣጠርን በኋላ የመጣውን ውጤት ማስጠበቅ ይኖርብናል ማለት ነው። አሁን ለዚህ ታማሚ የሚቀባና የሚዋጥ መድሃኒት ሰጥተናታል። ለውጡን ከአንድ ወር በኋላ እናያለን ማለት ነው። አትሊስት 2 ወር ምናምን ከተቀመጠ በጣም ሲግኒፊካንት የሆነ ለውጥ ያያሉ። ከዛም እንደ አስፈላጊነቱ የምንጨምረው የምንቀንሰው ነገር ይኖራል ማለት ነው። ሶ የሚያባብስበትን ነገር ደግሞ ለይቶ ማስወገድም ዋናው አስፈላጊ ነው። አመሰግናለሁ።